እመቤታችን ያደረገችው ተአምር ይህ ነው። በዚህ በደብረ ምጥማቅ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች በክብርት እመቤታችን ስም በተሰራች ቤተክርስቲያን ምንጭ ነበረ። ይኸውም የውሃ መሰብሰቢያ ነው። የመነኮሳቱም ልማዳቸው በዓመት ሁሉ የገዳሙ በዓል ከመድረሱ አስቀድሞ ሰውን በደሞዝ ቀጥረው ግመሎችን እየሰጡ ውሃ ያመጡላቸው ነበር። ውሃ ያመጡላቸውና በሚያጠራቅሙትም ጉድጓድ ይመሉት ነበር። ውሃው ከገዳሙ የራቀ ነበርና 1 ዓመት የገዳሙ በዓል የሚከበርበት ቀን ደርሶ ግመሎቹ በዘገዩ ጊዜ መነኮሳቱ በዓሉን ለማክበር ሰዎቹ ወደኛ መጥተው ውሃ ካላገኙ በውሃ ጥም ይሞታሉ ብለው ፈሩ። ከሳቸውም ዘንድ አንድ አህያ ነበርና ከመነኮሳቱ ለአንዱ መነኩሴ ወስዶ ውሃ ይጭንበት ዘንድ ያን አህያ ሰጠው። በሄደም ጊዜ በጻቀ ልቡና ይህ አህያ የሚጭነው ውሃ ምን ይደንቃል እያሉ ያለቅስ ጀመረ። 3 ወርም ያህል ውሃ ቢጭንበት የሚከማቹበትን ጉድጓድ ባልሞላም ነበር። ሄዶም በተመለሰ ጊዜ በመንገድ ሳለ በልቡ ያሰበውን ለወንድሞቹ መነኮሳት ነገራቸው። እኒህም መነኮሳት ወንድማችን ሆይ ምን ትላለህ? ምንስ ትሰራለህ? አሉ። ከ3 ቀን በቀር የበዓሉን መድረስ አልቀረም ነበርና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የገዳሙን ግመሎች ፈጥና ታደርሳቸው ዘንድ ወደ ቤተ ክርስቲያን ገብተው እንዲለምኗትም በምክር አንድ ሆኑ። ያውም ባይሆን በሚሻው ነገር ትሰራላቸው ዘንድ ከዚህም በኋላ መርጣ እንደወለደችው ትሰራላቸው ዘንድ ወደ ቤተ ክርስቲያን ገብተው ግንባራቸውም ምድር አስነክተው በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች ንጽሕት የሕይወት እናት ወደምትሆን እመቤታችን በፍጹም ልቅሶና ልመና ሰገዱ። በእግዚአብሔርም አምነው በወለደችው በእመቤታችን አምነው ከቤተ ክርስቲያን ወጡ። ሌሊቱን ሁሉ ፈጽመው ሲያዝኑ አደሩ። መንፈቀ ሌሊትም በሆነ ጊዜ ከተነሳው ከነፋሱ ኃይል ጽናት የተነሳ የገዳሙ ቅጽር እስኪናወጥ ድረስ እግዚአብሔር ጽኑ ንፋስን አስነሳ። ወደሚጠራቀምበትም እስኪያደርሰው ድረስ ነፋሱ ውሃውን ወደ ላይ አወጣው፣ ማጠራቀሚያውም መላ። መነኮሳቱም ይህንን አላወቁም። ይህ ድምፅ ነፋስ ብቻ መስሏቸው ነበር እንጂ። ሲነጋም መነኮሳቱ ወጥተው ውሃውን ወደሚያጠራቅሙበት ገብቶ እስከወሰነ ድረስ ሞልቶ አገኘው። ውሃውም እስከ በዓሉ መጨረሻ ድረስ ቆየ። ሕዝቡም ሁሉ እንደ ልማዳቸው ደርሰው ውሃው ወደ ገዳሙ በመግባት የተደረገውን ተአምራት አዩ። ወደ ቤተ ክርስቲያንም ገብተው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን እንደለመኗት የሚያጠራቅሙበትን እስኪሞላ ድረስ ከፈሳሽ ውሃ በነፋስ ኃይል እንዳመጣላቸው ነገራቸው። በግንቦት በ26 ቀንም እግዚአብሔርን ፈጽመው እያመሰገኑ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እናቱ እመቤታችንን እያመሰገኗት ሁሉም እያንዳንዱ ወደ የቦታቸው ተመለሱ። ውሃውም ወደ ቀድሞ ቦታው ተመለሰ። ወንድሞቼ ሆይ አውቃችሁ እምነቱን በእናቱና በእግዚአብሔር ላይ ያደረገ ሁሉ አያፍርምና ያሰበውና የወደደውን ሁሉ ያደርጋልና ልመናዋም ክብሯም በእኛ ለዘላለም ጸንቶ ይኑር ለዘላለሙ አሜን።